ከንቲባዋ እነ ልደቱን የአዞምባ ስትል ተችታቸዋለች። ንግግሩንም ይዘናል አንዱ ጉዳያችን ይሆናል። ብልጽግና ህዋትን በህዋት እያለ ነው። ለዚህም ነው ከመከላከያ ውጭ ታጣቂ አደራጅቶ በበጀት የተደገፈ ስራ አቅዶ እየሰራ ነው። በመጪው ሰኞ ደግሞ ከዚህ ጉዳይ ጋር በተያያዘ የተቃውሞ ሰልፍ በመቀሌና በጄኔቫም ተጠርቷል። ይህም ከኛ ጋር ነው። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ የፖለቲካ ስራውን ሊጀምር ነው። ይህንንም ይዘናል። አብራችሁን ቆዩ። ብልጽግና ህዋትን በህዋት እያለ ነው። ለዚህም ነው በበጀት የተደገፈ ስራ አቅዶ እየሰራ ነው። እቅዱ ወደ ተግባር ከገባ 6ኛ ወሩን አስቆጥሯል። ጦሩ ህዋትን የሚወጋ የትግራይ ተወላጅ ታጣቂ በአፋር አቋቁሟል። የዚህ ታጣቂ መሪም ብርጋዴር ጀነራል ገብረ እግዚአብሔር እኔ ነኝ ብለው ብቅ ብለዋል። ጀነራሉ ህዋትን በመቃወም 4 ክፍለ ጦር ያለው ሰራዊት ማደራጀታቸውንም ተናግረዋል። ህዋትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦሮች ያለው የራሳችን ሰራዊት አደራጅተናል ብለዋል። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት የገነቡ መሆናቸውን የጠቀሱት ብርጋዴር ጀነራሉ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውንና ከፓርቲ ነፃ የሆነ ኃይል ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆናቸውንም አረጋግጠዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው የሚታወስ ነው። ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሸር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም፣ ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከር አንሆንም ብለዋል። አክለውም ጀነራሉ ህዋት ፓርቲያችን ነው የሚሉ የነርሱ ሚሊሻ እንደሆኑ የሚቆጠሩ ሚሊሻነት ደግሞ አልቀበልም፣ ምክንያቱም እኔ ኢንተርናሽናል ጀነራል ነኝ ሲሉ ራሳቸውን ገልጸውታል። ተሰባስበው ጦርነት ይብቃ፣ ሰላም ይሁን እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ። ህዝብ አይረዳም፣ አያገናዝብም፣ አይረዳም እውነቱን። ጦርነት ይብቃ የተባለ እኮ ታጣቂ ኃይልን አይደግፍም። ገንዘብ እያሰባሰበ ለታጣቂ ኃይል በለው እያለ ንብረት አያወድም፣ ህዝብ አይዘርፍም፣ አያግትም፣ አይነጥቅም። መንግስቱ የጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል። የሰላም ጥሪ ተደርጓል። በአዞምባ ላይ እንንቃ። አልነቃችሁም ብዬ አይደለም፣ ብዙ አካል ማንቃት ስለምትችሉ ነው። ትላንት ከዚህ በላይ አዲስ አበባ ተቀባለች፣ አዲስ አበባ ጀምረን እንጨርሰዋለን በተባለ ሰዓትም ጆሮ ሳሰጡ እንዴት አርጋችሁ ሰርታችሁ ለውጥ እንዳመጣችሁና የጥፋት ኃይልን እንዳከሰራችሁ የቅርብ ቀን መረጃ ነው። ክብርት ከንቲባዋ ይህንን ያሉት በመዲናይቱ ሴቶችን ሰብስበው ነው። አብዛኛውን የፖለቲካ ንቃት የሌላቸው አገዛዙ ሲያሻው ለድጋፍ ሰልፍ ይጠራቸዋል፣ አሊያም ደግሞ ልጆቻቸውን ለጦርነት ይነጥቃቸዋል። የእነሱንም ጉልበት ደግሞ ለጦርነት በሱ አዘጋጁ ቆሎቁሉ እያለ የሚያሾራቸው ሴቶች ናቸው በክብርት ከንቲባዋ ለስብሰባ የተጠሩት። በእርግጥ እነዚህ ምስኪን እናትና እህቶች አልጠየቁም አይባልም፣ ጠይቀዋል። የጠየቁት ግን ስለ ልደቱ አልነበረም፣ አሊያም ስለ ጀዋር። የጠየቁት ስለ ዳቦና ቤት ኪራይ ነበር። ታዲያ ክብርት ከንቲባዋ የእርሶስ ንቀት ካልሆነ በስተቀር ዳቦ ለጠየቀ ስለ ጀዋርና ስለ ገዱ ፖለቲካ ማብራራት፣ ለእንጀራ ፈላጊ እናቶች የትምህርት ቤት ክፍያ መክፈል አልቻለም ላለች እናት ይሄኛው ምን ሚሉት ነው ብለን ለምንጠይቀው ጥያቄ ምላሽ ይኖር ይሆን ስንል ላይኖር ይችላል። በዚህ ይቆየን። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ የሚገኘውን ቢሮ መልሶ መረከቡን አስታውቋል። ያ የአንድ ሰሞን እቀፈይ ልቀፍ ፖለቲካ ለኦነግ እንደ ኢዜማ አልሆነለትም። ለአቶ ዳውድ ኢብሳም እንደ ፕሮፌሰር ብርሃኑ ነጋና እንደ ዶክተር በለጠ አብኑም አልሆነለትም። ለዛም ነው በዳውድ ኢብሳ የሚመራው ኦነግ ግማሹን አባሉን በአሸባሪነት አስፈርጆ በጫካ ቀሪውን ደግሞ እያሳሰረና እያሳደደ የ2013 ምርጫ ደግሞ እንደ ኦፌኮ በበቃኝ የተወ ሲሆን አሁን ደግሞ በአዲስ አበባ ያለውን ቢሮ ካስመለሰ በኋላ ለ2018 ምርጫ ሽር ጉድ እያለ ይገኛል።
በመጪው ሰኞ በመቀሌና ጄኔቫ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል በቀጣይ ሳምንት የተቃውሞ ሰልፍ እንደሚካሄድም ተገልጿል። አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን የሚል መሪ ቃል ከቀያቸው ተፈናቅለው በተለያዩ የትግራይ ከተሞች ተጠለው የሚገኙ የክልሉ ነዋሪዎችን ለቤታቸው ለማብቃት በሚል በክልሉ ዋና ከተማ መቀለና በስዊዘርላንድ ጄኔቫ በቀጣይ ሳምንት የተቃውሞ ሰልፍ ይካሄዳል። ሰልፉ የሚካሄደው ከሰኔ 11 እስከ ሰኔ 13 2017 ሲሆን የሰልፉ ዋና ዓላማ በክልሉ በተካሄደው ጦርነት ከቀያቸው ተፈናቅለው በተለያዩ መጠለያ ጣቢያዎችና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች ቀጣይ ክረምት ሳይመጣ ወደ ቀያቸው እንዲመለሱ ለማስቻል ነው ሲሉ አስተባባሪዎች ተናግረዋል። በተጨማሪም የፕሪቶሪያው ስምምነት ፈራሚዎችና አፈራራሚ ወገኖች ላይ ተጽዕኖ ለመፍጠር ነው ሲሉ አስተባባሪዎች ገልጸዋል። በተለይም በፌዴራል መንግስትና በዓለም አቀፍ ማህበረሰብ ላይ ጫና ለመፍጠር ያለመ ነው ማለታቸውም ተጠቁሟል።